ሰላም ዩቲዩብ እንዴት ናችሁ? ዛሬ ለመመለስ በጣም የሚከብዱ ጥያቄዎችን አዘጋጅተናል። ሀሳብ አስተያየታችሁን ኮመንት ላይ እናንተ ማስቀምጡልን። ሌትስ ጎ ወደ ቪዲዮ። ዛሬ የመጀመሪያው ጥያቄ በጣም ብዙ ሰው መመለስ የሚከብደው ነው። አንድ የባቡር ሀዲድ እየሄደ ነው እንበል እና ባቡሩ በጣም በፍጥነት እየሮጠ ነው። ከዛ ባቡሩ መጨረሻ ላይ ሁለት መንገዶች እንደዚህ ይከፈላል። የቻይናው ባቡር አይደለም፣ የኢትዮጵያኛው ነው። ቀጥታ ይሄዳል። ከዛ አንደኛው መንገድ ላይ 5 ሰዎች አሉ ታስረው እንደዚህ ሀዲዱ ላይ ተደርድረዋል 5 ሰዎች። አንደኛው ላይ ደግሞ አንድ ሰው ነው ያለው። ከዛ ባቡሩ የሚሄደው ወደ 5 ሰዎች ነው የሚሄደው። ከዛ መሀል ላይ መንገድ መቀየሪያ ያለች እንደዚህ መንገድ መቀየር እና ባቡሩ እየሄደ ሄዶ ዝም ብለህ ከተውከው 5ቱን ሰዎች ይጨፈልጋል። ከዛ ሄደ የሚቀይረውን ከቀየርከው ደግሞ ወደ አንደኛው ሰው ይሄድና አንደኛውን ብቻ ይገላል። እና ምን ታደርጋለህ? ትቀይራለህ ወይስ ዝም ብሎ እንዴት ታደርገዋለህ? ኖ ማለት ላይ መቀየር የምችል ከሆነ ለምን አታቆሙ? ባቡሩ ነው ማቆም አይቻልም። እስኪ እናንተም ሀሳባችሁን ንገሩ። ሰዎች ከሚሞቱ አትሊስት አንድ ሰው ቢሞት ይሻላል ብዬ አስባለሁ። የአምስት ሰው ነፍስ በጣም ከባድ ነው። የአምስት ሰው ይከብዳል። ግን ደግሞ 5 ሰዎች ከሞቱ ያንተ ጥፋት አይደለም። ግን አንድ ሰውዬ ሲሞት ያንተ ጥፋት ወይ አንተና ይቀየርከው። ዝም ብለህ ባላየ ብታልፍ ኦልሬዲ አንተ በመስመር ላይ ያለው ሰው መስመር ላይ መጥተዋል። ይሄ ከባድ ነው። ግን ያው ሆኖም ማለት ላይ በኋላ ማስረዳት እንትን ብትል ይሻላል። በዚህ ምክንያት ነው ላይ 5 ሰው ከምገድል አንድ ሰው ልግደል ብዬ ነው። አንድ ሰው ይሞት ይሻላል ብለህ ለፍርድ ቤትም ከሆነ የምትከሰሰው ላይ እንደዛ ብታደርግ መስማማት የሚችሉ ይመስለኛል። የ5 ሰው ህይወት አትርፌያለሁ ማለት ይችላል። የ5 ሰው ህይወት አትርፌያለሁ፣ የ4 ሰው ህይወት አትርፌያለሁ። ምክንያቱም ኦልሬዲ አንድ ሰው ሞቷል። አንድ ሰው ሞቷል ሲቀናነስ ኖርማል። ያው የሰው ልጅ ነፍስ በጣም ከባድ ነው። በእርግጥ ግን እኔ እንደዛ ማድረግ ይመስለኛል። አይደርስብህ ነው የሚባለው። እንደዛ ነገር አያጋጥምህ። ከባድ ነው። ወደ ቀጣዩ ጥያቄ እናንተም እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ቀጣዩ ጥያቄ በዚህ ምድር ላይ 50% ወንዶች በፕሌን እየሄዱ እና ፓይለቱ በሆነ ምክንያት ራሱን ስቶ ቢወድቅ ፕሌኑን ማሳረፍ እችላለሁ ብለው ያምናሉ። እና ምን ታስባለህ? 50% ወንዶች አዎ ፕሌኑን በቃ ማሳረፍ ያው ባይ ኔቸር የሆነ ነገርን ኮንትሮል የማድረግ እንትን አለው ብዬ ስለማምን ከሴቶች ይልቅ ሴቶች በዛን ሰዓት ሊንጫጩ ነው የሚችሉት። አንተ የምር ማቆም የምትችል ይመስላል ፕሌን? አትሊስት ያ በቃ ኦልሬዲ መሞት አይቀርም፣ ግን አትሊስት መሞከር ይሻላል። ደፋር በጣም ሪስክ ይወስዳሉ እንደዚህ አይነት ነገር እና ከሴቶች ወንዶች እንደዚህ አይነት ነገር ላይ ሞር ሪስክ የመውሰድ አድቫንቴጅ ይኖራል። እኔ ወንድና ሴቶች አወዳደር አልኩ እኔ አላወዳደር ማታቀሳሰብ ግን ይችላሉ ብዬ አስባለሁ። ወንዶች ግን አንተ ፕሌን በጣም የሚከብድ ፕሌን በጣም ከባድ የቱ እንደሚነካ ራሱ አንተ ሳቼ የሚያሳርፈው ነካለው ብለህ ጭራሽ አትሊስት የሆነ ነገር ይኖረዋል። ልክ እንደ ጌም ላይ እንደምንጫወተው የለ የሆነ ላይ መሰረ ይችላል። አታውቅም። እስኪ እናንተም ሀሳባችሁን ንገሩ። ከባድ ነው። ጋይስ እናንተም እስኪ ጥያቄ ካላችሁ ኮሜንት ላይ ምናምን ነገር ጻፉልን። እሺ ላይክ እንድናነሳ የምትፈልጓቸውን ሀሳቦች ምናምን ነገር ሼር እያደረጋችሁ እኔ አንድ ጥያቄ ልጠይቅህ። አሁን አይምሮዬ ላይ የመጣ ሀሳብ ነው እና በቅርብ ከጓደኞቼ ጋር ቁጭ ብለን ምናምን እንትን ነው እያወራንበት ነበር። ላይ እንደዚህ አይነት ሀሳብ ተነስቶና ምንድነው መሰለህ ሀሳቡ ለምሳሌ ላይክ ይሄ አንድ ልጅ ነው ኦልሞስት 17 ዓመት 16 ዓመት ወንድ ልጅ ያው አሁን ላይ እሺ ይሁን ትልቅ ነው ብለን እንኳን ብታስብ ያው ኦልሬዲ ግን ማቹርድ አላደረገም። 17 ዓመት ልጅ አለ ብለን እናስብ ወንድ ልጅ ማለት ነው። እና ላይክ ሪሌሽንሺፕ ውስጥ ቢሆን እና ቤት ይዞ መጥቶ ቢያስተዋውቅህ ትክክል ነው? 17 በጣም ትልቅ ነው እኮ ትክክል ነው። ላይክ ማለት አንተ እንዴት ልበለ ቢዞ መጥቶ ቢያስተዋውቅህ ጤነኛ ነገር ነው ብለህ ታስባለህ?
ላይክ እንዴት ልበል ዲስሪስፔክት አይሆንም ለፋሚሊው አይሆንም። ለምን በድብቅ ከሚያደርግ ለምን ማድረጉ አይቀርም። ለምን በቃ ወጣቶች ናቸው። ግን ላይክ አሁን በዛን ሰዓት 17 ዓመት ልጅ ትክክለኛ ውሳኔ ይወስናል ብለህ የምታስብበት እድሜ አይደል? ግን የሚማርበትም እድሜ ነው እኮ። ግን ቤተሰብ ጋር ይዞ እየመጣ ያለው ገብቶሃል? ይሄ ማለት ፋሚሊ ቀልድ ነገር አይደለም። ነገ ተለያይቶት ነገም ሌላ ሴት ይዞ ሊመጣ ነው። ከእሷ ጋር ብሬክአፕ ቢያደርግ ትቀበለዋለህ አንተ? ይህን ሁሉ ሴት የሚያገኝ ከሆነማ አይ ዲስሪስፔክትም ሊሆን ይችላል። ግን ትረስት ያደርጋል ያምናል ማለት ነው። አዎ እኮ ላይክ አሁን ፍሪደም እኮ የሰጠው ነፃነት ሰጠው። ያ ነፃነት መስጠቱ ግን ነገ ሌላም ላይክ ነገ አስረግዞም ይዞ ሊመጣ ይችላል ማለት ነው። አንተ አሁን ብከለክለው እና በቃ ቤት ድጋሚ ሌላ ሴት ይዘህ እንዳመጣ ብትለው የሚያቆም ይመስላል? ሴቶችን ማግኘት ብዬ አስባለሁ። ሴቶችን ማግኘት ያቆማል? ላያቆም ይችላል። ነገር ግን እኔ ፊት ይዞ አይመጣም። እኔ ፊት የሆነ ነገር አያደርግም። አንተ ፊት ካላመጣ በድብቅ በጣም ብዙ ነገር ያደርጋል ማለት ነው። በድብቅ እኮ ላይክ እኛም ብዙ ነገር አድርገን ሊሆን እኮ ይችላል። አታውቅም። ግን አሁን ቤተሰቦቻችን አሁን ለምሳሌ እንደ ሀሳብ ነው ያነሳነው ይሄን ሀሳብ እና ላይክ አሁን ቤተሰቦቻችን እነዛን ነገር ቢያውቁ ላይክ ለእነሱ እንትን አይደለም አለ አይደል እዚህ ከመስመር ወጣ የሚለው ነገር ሀሳብ አይሆንባቸውም ብለህ ታስባለህ? ለምሳሌ ይሄ ልጅ በዛን እድሜው ወይ ለማትሪክ ፈተና የሚዘጋጅበት እድሜ ነው ምናምን ነገር ግን ደግሞ እዚህ ጋር እሱ ሴት ተፈተፍ ይላል ግን አሁን አንድ ነገርን እንዳይሆን እንትን እያልከው ነው እያገድከው ነው አንድ ነገር እንዳይፈጠር አሁን እሱ ሪሌሽንሺፕ ውስጥ እንዳይገባ ያለ ነው ትነግረዋለህ። በዚህ እድሜው የሚጀመረ ሪሌሽንሺፕ ዘላቂነቱ ምን ያክል ነው? አሁን እንደዛ ስላልከው ማያደርግ ይመስላል? ላያደርግ አይችልም እኮ ሊያደርግ ይችላል ነው የምልህ። ግን ነገር ደግሞ ላይክ ይሄ ፋሚሊ ፍቃድ መስጠት የለበትም ለዛ ነገር ተባባሪ መሆን የለበትም። ቤት ማምጣት የለበትም በፍጹም። ዲስሪስፔክት ነው ለፋሚሊ። እኔ እንደውም ቤት ካመጣ ይሻላል ብዬ ነው የማስበው። እንዴት? ለምን ቤት አመጣት ማለት የሆነ ያህል ትረስት አለ ማለት ነው እነሱ መሀል ገባ። ሌላ ሴት ይዞ መምጣት ይከብደዋል። ለምን ቤተሰቦች ምን ያስባሉ? በየቀኑ ሴት ሳመጣ ብሎ ከአንደኛዋ ሴት ጋር ሞር እንትን ማለት ይችላል። ሌላ ሴት ይዞ ይመጣል ይከብደዋል። ምንም አይሉኝም ነው ነገ ሰክሮ ይመጣና ምንም አይሉኝም ብሎ ነው የሚያስበው። አይ እሱማ አንተ ምንም እንደማትለው አድርገህ ካሳደግከው ነው። ኖ ምንም እንደማታረግ አድርገህ የምታሳድገውማ እንደዚህ አይነት ነገር ገና ከጀምሩ ሲጀምር አፉን ትለዋል። አይ 17 ትልቅ 17 በጣም ትንሽ ዓመት ነው ባይዘ። አይ ኖ ትክክለኛ ውሳኔ 14 ነው ቢያመጣስ ይብሳል። አሁን አንደኛ የ17 ዓመት እድሜ ያለው ወንድ ልጅ ለምን ያክል ሴት ነው ላይክ አንድ ክላስ ነው ኦልሞስት 16-15 ዓመት ሴት ነው ማለት ነው። 15 ዓመት ሴት ማለት በጣም ያንግ ብሮ። አይ ሪሌሽንሺፕ እና አሁን አንተ ትዳር ሊጀምሩ ትዳር ላይ ጀምሩ ይችላሉ። ነገር ግን ላይክ አለ ገብቷል። ፊልም ላይ ያሉ ሰው የሆነ ነገር እንሞክር ሊሉ ይችላሉ። አታውቅም። እና እኔ ሞር ሪስክ ያለው ነገር ይመስለኛል። ነገ ለሚፈጠረው ነገር ኃላፊነት ትወስድ ነው አንተ ገብቷል። እዚህ ጋር ሌላ ሀሳብ ልስጥሽ። አሁን እሱ እንደዛ ይዞ ሲመጣ ከዛ አንተ የመምከር ቻንስ አለክ። አሁን ባይነግርክ እና ቤት ይዞ ባይመጣ የማድረግ ቻንስ አለው። ውጭ ለሚፈጠር ግን ኃላፊነቱን ይወስዳል። ገብቷል። እኔ አስወጣለሁ ከቤት ቤት ይዞ ከመጣ ከዛ ገርፍሬንድ እሷ ናት እና በጣም ወዳታለሁ ና ሚባል ነገር ለሚሄነው ስማኝ ይልክ እንደዛ ከዛ ኦኬ ትወዳታለህ። ይሄ በዚህ እድሜ እንደዚህ ነው እንዲህ ላይዘልቅ ይችላል። ግን የወደፊት እንደዚህ ነገር ካሰባችሁ የሆነ ነገር የምታደርጉ ከሆነ ሴፍ በሆነ መንገድ ነው ማድረግ ያለባችሁ። አሁን አንተ ስለተቆጣኸው ከዛ አባቴ ይቆጣኛል ብሎ ዝም ይላታል ላይ ይችላል። ነገር ግን ማለት ነው የሆነ ነገር ቢፈጠር ግን ቢያስረግዝ የሆነ ነገር ቢያደርግ ኃላፊነቱን ይወስዳል። ከኔ ምንም አይነት እገዛ ይሄን አታውቅም አንተ። እንዴት ቤት ማምቶ አላሳየህማ? ኖ እኮ ላይክ ኢማጂን ነው እያደረግን ያለ ነው ወይም አይዲያውን ነው አይደል እያነሳን ያለ ነው። አንተ እንዲያውቅ ነው አንተ እንድታውቅ ነው እንዳታውቅ ነው የምፈልገው። እኔ ልጄ በዚህ እድሜው ላይክ ባይጀምር ደስተኛ ነኝ። ወይም ደግሞ ሀሳብ ካለው ላይክ በጣም ወዳታለሁ ካለክስ በዛ እድሜው ስለምንድን ነው የሚወደው? ወዳታለሁ በቃ እናትና አባቱን ይወደድ። ከባድ ነው ላይክ እኔ መጀመሪያ በአንተ ሀሳብ ነበር በጣም ተስማምቼ ላይክ ይሄ ነፃነቱ መኖሩ
ላይክ ሞር ልጆቹ ውስጥ ጤነኛ ነገር እንዲኖር ያደርጋል ብዬ በጣም አስቤ ነበር። ግን ከዛ በኋላ ሳስበው ላይክ ልክ አይደል ኮምፕሊትሊ ነገር ቆይ እንደዛ የምትሰጠው ክፍተት ማለት ነው ይሄ ይዞ እንዲመጣ ጓደኛው እንዲያስተዋውቅ የምትሰጠው ፍሪደም አንዳንዴ እኔ ከፍቅር ይልቅ ክብር በጣም እፈልጋለሁ ብዬ አስባለሁ። በተለይ እንደ አባት ከልጄ ጋር ልጄ ይወደኛል በጣም እንዲያከብረኝ እፈልጋለሁ። ግን ስለሚያከብር ቢሆን ሳይመጣ በድብቅ ከማረግ አይደለም ነገር በድብቅ ካረገማ እንደማስቀየመው ያውቃል። ሲጀምር እንዴት አታውቅም ብሎ ይደብቃል ቢሆን ያስረግዛታል ልጅቷን። ከዛ እሱንም ኃላፊነቱን ይደብቃል። ምን አባቱ ላይ በላት ነው። ከዛ ጎዳና ይወጣሉ። ከዛ ዝም ትላለህ። ሜቢ እኔ እንደዛ ከሆነ እንኳን በጣም ፈርዘር ሄዶ እንደዛ ነገር ከተፈጠረ ከኔ ምንም አይነት ሰፖርት አያገኝም። እሱ ልጁን አሳደጋለሁ። የልጄ ልጅ ነው። ልጁን ወስጄ አሳድጋለሁ እንዳይፈጠር ማለት ነው። ቤት ይዘና ትለዋለህ። ከዛ ትተዋወቃታለህ። ከዛ እሺ ልጅን በቃ አሁን ሴክስ ማድረግ የሚጀምርበት እድሜ አለ መጀመር አለበት ሳይሆን ስሜቱ ይመጣበት እና ሊያረግ ይችላል ብለህ ታስባለህ። ምክር አሰጠው ስለ ኮንዶም ታወራዋለህ እኮ ግን ያም እኔ ማወራው ወሬ ቅርበት ላይክ ፍሪደም ሰጥቼ ማወራው ቅርበት የሆነ ነገር ቢያደርግ ግን እንደማስቀይሙ ግን እያወቀ መሆን አለበት። እሱ ልክ ነው። እሱን እኮ ትንሽዬ ነገር ለብቷል። እኔ ሱስ እንዲጀምር አልፈልግም። አጣፍኳለሁ፣ አስወጣዋለሁ። ቀጥታ ምንም ከሰረ ሰው መሆን አልፈልግም። ላይክ ወልዶ ከሰረ አይነት ነገር ነው ለብቷል። መናገር ያለብኝ እነግረዋለሁ። ጥቅምና ጉዳቱን ነገሮች በቅማት በግልጽ አስቀምጥለታለሁ። አትሊስት ዩኒቨርሲቲ ጨርስ በቃ ማለት እነዚህ አይነት ነገሮች ኃላፊነት የሚወስድባቸው እንትኖች አሉ። ይሄ እድሜው አይደለም የሆነ ነገር ቢፈጠር የሆነ ከስኬቱ ወደኋላ የሚጎትቱት ነገሮች ናቸው እንጂ የሆነ እርድናም አይደለም። እሱ አዋቂ ሆኖ ምናምን ነገር የተሻለም ሆኖ አይደለም። አትሊስት እኔ በመኖር ከሱ በልጣለሁ። እሺ ገርልፍሬንድ ኖሮም ከዛ ምን ያክል አንተም ታውቃት ብትሆን ይሻላል ወይስ አንተም አታውቃት ቢሆን ይሻላል? አለኝ አለክ በቃ እሺ አለኝ ካለክ እና ማወቅ እሷን መታወቅ ትፈልጋለህ በጣም ወዳት ወይስ አልፈልግም? በስነ ስርዓቱ ወዳትም ከሆነ በስነ ስርዓቱ ላይክ ማስተዳደር የሚችልበት እድሜ ላይ ሲደርስ ሽማግሌ ላካለኝ ጓደኞቼን ሰብስቤ ሽማግሌ ልክለታለሁ። ይባል ነገር የለም ነገርኩ። በ17 ዓመቱማ እንደዚህ አይነት ነገር ካሰበ ከኔ ጋር አሁን በጣም ወዳታለሁ ካለ ማለት ነው ያቆም 2 ቀን ምግብ ከለከለው ሲርባው ያቆማል። አቆም ያለው ይልና አያቆምም። ፕሮፌሰር ያገኛታል እኮ ግን ተጎጂ ነው የምልህ እኮ አሁን እንደዛ ባደረግ ከኔ እየተደበቀ የሚያደርገው ነገር የሆነ ነገር ቢፈጠር ማን ኃላፊነት ይወስድለታል? በዛ እድሜው ኃላፊነት ሊወስድ አይችልም። የሆነ ነገር አፐን ቢያደርግ ይሄ ልጅ ላይክ ብታረግዝ ሊያስወርድ አይችልም። ብትታመበት ሊያሳክማት አይችልም። ገብቷል? በጣም ብዙ ስለዚህ የምንስማማው መምከር አለብን። እንዴት ሴፍ በሆነ መንገድ ካደረገ ማቅረብ አለብህ ብዬ አስባለሁ። ከልጅ ጋር በጣም ቅርበት እንዲኖር በጣም መክራለሁ። ማውራት የለም ከልጅ ጋር ኤኒ ኢሹን ማውራት መነጋገር መቻል ኦፕን የሆነ ግንኙነት ከልጅ ጋር በጣም ወሳኝ ነገር ነው። ይሄ እንዲጓለ ፋዘር መሆን አልፈልግም። በጣም ፍሪደም ያለው ነፃነት ያለው ግን በዛው ልክ የሚከበር ገብቷል። ኖ አይ ፋዘር እንደዚህ አይነት ነገር እንዳረግ አይፈልግም ወይም እያረኩ ካይኝ ይገለኛል ብሎ ፍርሃት ውስጡ ሊኖር ይገባል። በቃ ግን አንተ ቤተሰቦች እንደዛ ትፈራለህ? እኔ በጣም እፈራለሁ። የምር ነው። እኔ በጣም ቤተሰቤን በጣም ነው እፈራለሁ። ማለት እኔ እንደዚህ ሳረግ ላይ ይችላል መንገድ ላይ እንኳን ብሄድ ላይክ ወይ ጓደኞቼ ሊያውቁ ይችላሉ፣ ቤተሰቦቼ እንዲያውቁ አልፈልግም። ምክንያቱም ቤተሰቤ በእኔ እንዲያዝን አልፈልግም። እኔ ልክ ላልሆን እችላለሁ እኮ ወይም ልክ ልሆንም እችላለሁ እኮ ግን ደግሞ ያን ነገር ቤተሰቤ አውቆት በእኔ እንዲያዝን አልፈልግም። አትሊስት እኔ ተጎድቼም ደብቄውም ማሳለፍ እንመርጣለሁ። ያ ደግሞ እኔ አሁን የሆነ ነገር ተሳስቼ በነበረበት እድሜ ላይ በዛ ላይ ደግሞ ፋሚሊ ያንን ነገር ኖርማል የሚያደርገው አይነት ቢሆን ኖሮ
በጣም እጠፋ ነበር ብዬ አስባለሁ። ግን አትሊስት እኔ ቤተሰቤን መፍራቴ ሁሌም ማይንዴ ኮንሽስ ነው። በቃ ገብቶሃል። የሆነ ነገር ባቅ ማዘር ብታቅ የሆነ ነገር ባቅ ቤት ቢያውቁብኝ ምን ሊፈጠር ይችላል የሚለው ፍራቻ አለኝ። ግን እስኪ ይህን ሀሳብ እናንተም ተወያዩበት ጋይስ። እሺ ቀጣዩ ለመመለስ በጣም የሚከብለው ጥያቄ ምድር ላይ ካሉት እንስሳቶች ተደባድበ ማሸነፍ የምትችለው ከትልቅ በቃ ከሁሉም ትልቁ ማሸነፍ የምትችለው ማለት ተደባድበ ምን ይመስላል? ትልቁ ነው ከእንስሳ ከባድ ነው። ተደባድበ ማሸነፍ ወይም መግደል ማለት ነው። አንበሳ ግቢ አይተሃል? አዲስ አበባ አላየሁም። አንበሳ ይቻላል። የሞተ ጅብ ራሱ ጅብ አይተሃል? አላውቅም። የጅብ 3 እጥፍ ነው። ከባድ ነው። ብዙ ጊዜ አይቻለሁ። ዝንጀሮ በአቅሙ በጣም ግድንግር ታውቃለህ? ዝንጀሮ የትኛውን? እሱ ጉሬዛ ነው። ዝንጀሮ ማለት ይሄ ቂጡ እሱ ዝንጀሮ ቂጦ መላጣ ነው የሚባለው። መንገድ ላይ ስኬል ያለው ማለት ነው። ልክ አዲስ አበባ ወደ ጊቤ ምናምን ላይ ያለው ማለት ነው። እሱ ራሱ በጣም ትልቅ ነው። ጥርሱ ራሱ ጥርሳቸውን አይታ ሴቱ ላይ ይደፍራል እኮ እግዚአብሔርን። ገጠር ውስጥ ምናምን ዝንጀሮ ሴቱ ላይ ይደፍራል። ግን አንተ በጣም ከባድ ነኝ ላሸንፈው ምችለው ሜይ ቢ እባብ ሊገል ይችላል ብዬ አስባለሁ። እባብ ረግጠት ይገላል። እሺ ውሻ አታክ አትሊስት ውሻ ምንድን ነው የሚባለው? እንትን ነው መተኛት ይባላል ነገር አለ መስለኝ። ቁጭ ማለት አይነካም ይባላል። ግን አላውቅም። ሪስክ አልወስድም። ማይነክስ እንስሳ ምን አለሽ? በቃ ድመት ልትለዋል። ድመት በእርግጫ ብላት። እሺ ፍየል ምናምን ተሸነፈ። እሱ ምንም ማለት ዘለጀርባ ላይ ማድረግ እንትናቸው ትንሽ ነው። ስለዚህ በሳይዝ በቃ ከፍየል ያለፈ ነገር ይከብደናል። እንደ ሰው ልጅ ያው እንትን ነው ሜንታሊ ተጠቅመን እንዴት እንትን ማለት እንችላለን የሚለው እንጂ ቀጥታ ፊት ለፊት አታክ ከመጣብን በጣም ከባድ ይመስላል። ግን በእኛ ማሰብ ስለምንችል ማጥመድ እንችላለን የሚለውን ነገር ልንበልጣቸው እንችላለን እንጂ ከባድ። እኔ አንድ ጥያቄ ልጠይቅህ። አሁን ላይ አለኝ ብለህ የምታስባቸውን ነገሮች ፋሚሊ ሊሆን ይችላል፣ ስራ ሊሆን ይችላል፣ ትምህርት ሊሆን ይችላል። ኤቭሪቲንግ ሉዝ ብታደርግ ሜይ ቢ አስበው ሊሆን ይችላል፣ ከዚህ በፊት አስበውም ላይሆን ይችላል። ከምን መጀመር እችላለሁ ታስባለህ? ኤቭሪቲንግ አሁን ላይ ያለህን ነገር እንደ አዲስ እዛ ጋር እንደ አዲስ አትሊስት ሜንታልህ አለ፣ እውቀትህ አለ። ግን በቃ ትምህርት ከሆነ ከግቢ ተባረሃል ብለን አስብ። ስራ ከሆነ ስራ አቁመሃል። ያን ያክል ከፋሚሊም ወጥተሃል። ሰፖርት የሚያደርገህ ሲስተም የለም። በምን ወንድ ልጅ ነህ፣ አንድ ወንድ ልጅ በምን ሰርቫይቭ ማድረግ እችላለሁ ብለህ ታስባለህ? ወይም ከምን ልጀምር እችላለሁ ታስባለህ? ያለን ሁሉ ነገር እኔ ባይ ዘ ወይ ስራ ምናምን በደምብ እሰራለሁ። ቀን ስራ ሰርቼ አውቃለሁ ሳይሆን እኮ ይሄ አንድ ቪዲዮ ነገሮችን መስራት እችላለሁ። ለምሳሌ እንዲህ ግንባታ ምናምን እኮ ለምሳሌ ጸዴ ቀለም መቀባት ትችላለህ። አትሊስት ሰርቫይቭ ታደርግበታለህ። ወይም ከሚቀባ ሰው ጋር እያገዝክ ትለምዳለህ። እንደሱ ስኪል የምትሰራቸውን ስራዎች ምን አይነት ለምሳሌ አሁን ቀለም መቀባት አለ። ዲሽ ሰርቫይቭ ለማድረግ ማለት ነው። ዴይ ቱ ዴይ አትሊስት ትልቅ ኢንካም አያስገኝልህም። ግን በቃ አሁን የሆነ ሰው በዚህ ሰዓት ሁሉም ነገር ያለውን ነገር ቢያጣ ግን ከዚህ መጀመር ይችላል ብለህ የምታስበው የፈጠነ ማይንድ ላይ ኤቭሪቲንግ ሉዝ ባረግ ከዚህ ነገር ተነስቼ መጀመር ይችላል ለምታስበው ይከብዳለሁ። ባር ነው እንደ አዲስ እንትን ማለት ነው። የሆነ ለምሳሌ በእነዚህ አይነት ሲቹዌሽን ውስጥ ያሉ ብዙ ወጣቶች ሊኖሩ ይችላሉ። ታውቃለህ አይደል? ወይ ከቤተሰብ ተጣልተው የወጡ ልጆች ሊሆኑ ይችላሉ። ስራ ያልተመቻቸላቸው ያላገኙም ሊሆኑ ይችላሉ። ወይም ደግሞ አግኝተውም ስራውን ያጡ የሆነ ተስፋ መቁረጥ አይነት ሲቹዌሽን ውስጥ የገቡ አይነት ሰዎች አትሊስት ይሄ ወደ ራስን ወደ ማጥፋት ወደ ማይሆን ሱስ ከሚገቡ አለ አይደል? ይሄ ሰርቫይቫል ሞድ እንደሚባለው በቃ ከችን እያረጉ የሆነ ቀን እየቆዩ ከዛ ደግሞ ልክ ባለፈው የሆነ ነገር አንስተን ነበር አለ በቃ ትንሽም ብትሆን ተፍተፍ ትላል ሰው መቻለ በብለን እንዳነሳነው ሀሳብ
እቺን እየሰሩ ከዛ ደግሞ ሌላ እድል ደግሞ ይመጣል በመሀል። ምን አይነት ነገር በታስበው የሆነ የሚለመድ ስኪል ነው መሆን ያለበት። የሆነ አሁን በአንድ ቀን የምንለምደው የለም፣ ግን በመጀመሪያ ቀን ይሄ ሁሉ አክል ካደረገ በመጀመሪያ ቀን ይከብዳል። ፈርስት ዴይ ማይልህን እንትን ሊሉ ይችላል። ያው ማለት አለ እንደ ሰው እንትን ማለት ቻሌንጅ ያደርጋል። እኔ ኮንፈርትህን ምናምን አጥተህ ግን ደግሞ እንደተወሰደ ደግሞ ምንጊዜም ተስፋ ማድረግ መቻል ነገ የተሻለ እንደሚሆን ለዛ ከዚህም መጀመር እችላለሁ። ይሄ ሁሉን ነገር ሉዝ ባደርግ ግን አሁንም መጀመር እችላለሁ። አትሊስት ለራሴ መኖር እችላለሁ የሚል አይነት እሱ ነው። እኔ ሁሌ ምን አስባለሁ መሰለህ ማለት እታዘባለሁ መንገድ ላይ ምናምንም ሲሄድ ምናምና ማለት አትሊስት እኔ ሁሌ ይሄን ነገር አሁን ለአንተ አነሳሁልህ እንጂ ለራሴ የማስበው ነገር ነው እና ኤቭሪቲንግ ሉዝ ባረግ እኔ የሰው ፊት ማየት አልፈለግም። እንደ ራሴ ማለት የሆነ ራሴ መንገድ ላይ መውጣት አልፈለግም። አትሊስት ላረግ የምችለው በቃ ሁሌ ብዬ የማስበው አሁን የምትችለውን ስኪል ይዘህ ነው። ኦልሬዲ ስኪሎቹ አሉ፣ ግን አሁን ለምሳሌ በፎቶ ሄደህ ላትቀጠር ትችላለህ። እነዛን ነገሮች ይርባሃል፣ ጣማሃል፣ አላገኘህም። አንተ ሰው ፊት አለመጠየቅ አትችልም፣ የሰው ፊት አለማየት አትችልም። ኧረ ተው እውነት ስለ ስራ እስከምታገኝ ድረስ ግን የሆነ የጉልበት ስራ ምናምን ማለት እንትን አይፈልግም ብዙም ስኪል፣ ጉልበት ኢነርጂ ምናምን ይፈልጋል። ግን ቢያንስ ግን በሱ ስራ አሁን ላይ ሁሌ ልትሰራ ትችላለህ ብለህ ታስባለህ? አይ እንደዛ የሚኖሩ አሉ እኮ በቀን ስራ የሚተዳደሩ ፋሚሊ ምናምን ያላቸው አሉ። ስቲል ይከብዳል፣ ግን የሚቻል አይነት ነገር ነው። ያ ማለት መኖር ይቻላል ብዬ አስባለሁ። ተስፋ ምንም ነገር ውስጥ ብትሆን ተስፋ መቁረጥ አለብህ ብዬ አላስብም። እኔ በቃ የፈለገ ነገር ውስጥ ብትገባ አትሊስት በቃ እነዚህ ነገሮች ሁሉ ላጣ ብችል ግን በቃ ከዚህ በኋላ ደግሞ ህይወት ደግሞ ይቀጥላል ብለህ የምታምነው አይነት ሰው መቻል አለብህ። ተስፋ ለመቁረጥ ራስን ማጥፋት ምናምን መፍትሄ ሳይሆን መፍረድ ይከብዳል። ራስ ማጥፋት ለጊዜያዊ ችግር መፍትሄ ዘላቂ መፍትሄ ነው። የተሻለ የሆነች ቀዳዳ ደግሞ አለች በዛች ሲቹዌሽን ውስጥ ራሱ ሆነ ልክ ቅድም እንዳልከው ቀለም መቀባት ሊሆን ይችላል። የሆነ ቦታ ሄደ በቃ እንደዚህ ሞክራለሁ ብለህ ፍጥጥ ብለህ በዚህ ነገሮች አንድ ሰው መንገድ ላይ ስትሰራው በደንብ በቃ ስራህን አይቶ የሆነ ሰው በቃ የሆነ ስራ ሊሰጥ ይችላል። እና እድል አለ በጣም ማለት ላይ ምንም ነገር ውስጥ ብትሆን የሆነ ግን መንገድ አለ ብለህ ማመን መቻል አለብህ። ራስህን በቃ በቃልኝ ብለህ የምታስብ አይነት ሰው መሆን የለብህም። እኔ ጥያቄ ልጠይቅህ። አሜሪካ መሄድ ትፈልጋለህ ብዬ አስባለሁ። አሜሪካ ሄድክ እንበል ከዛ የሆነ ኦፖርቹኒቲ አገኘ። ምንድነው ኦፖርቹኒቲው መሰለህ? ሚሊተሪ ውስጥ የመግባት አሜሪካ ሚሊተሪ ውስጥ ማለት ነው። ከዛ እዛ ሰለጠንክ ምናምን ከዛ የሆነ ሰዓት ላይ አሜሪካና ኢትዮጵያ ተጣሉ። ከዛ ኢትዮጵያኑ ጋር ብትባል ትወጋለህ? በጣም ይከብዳል። ኧረ ተው እውነት ማለት ላይ ግዴታ ነው እኮ ኦልሬዲ አሁን ብቻህን አይደለም የምትላከው። ስትላክ ኦልሬዲ ሙሉ ሚሊተሪው አለ። እዛ ውስጥ ኢትዮጵያዊ እንደ አንድ ዜጋ አለ ኢትዮጵያዊ ነህ፣ ግን ኦልሬዲ ሲቲዝንሺፕ ቀይረሃል። ኢትዮ አሜሪካዊ ነገር ሆነሃል። የአሜሪካ ዜግነት ነው ያለው ኦልሬዲ። ከዛ ምንድን ነው እንትን የኃላፊዎቹ ተጣልተዋል ኦልሬዲ ኢትዮጵያ የኃላፊዎችን ትዕዛዝ የመከተል ግዴታ ደግሞ ግዴታ አለብህ። ስትገባ ኢትዮጵያን የመጠበቅ ግዴታ የለብህም። ኦልሬዲ ክዳል ሲጀምር ራሱ ቀይረሃል። ግን ይከብዳል በጣም ተወጋ አይመስልህም? ያው ግዴታ ስለሆነ ለእንጀራችን ማለት ብታቆም ያው ኦልሬዲ ማለት ያው የሆነ ነገር ቢደርስብህ ነው። ያው ኢትዮጵያ ስለሆነ አሁን ቤተሰቦች ወይም ዘመዶች ምናምን እንትን ልል ይችላሉ አስበህ ነው እንጂ የኢትዮጵያ ሕዝብ አስበህ አይደለም። ጀስት ኖርማል ሰው እዛ ስቴት የምትተዋወቀው አዲስ ሰው አለ። ያው ኢትዮጵያዊ ስትሆን ደግሞ አለ ትንሽ የለም እንትንክ ምናምን አለ ተብቶ የተቀበረበት ሀገር ነው ምናምን ነገር ካልቸርህ ምናምን ብላክ ማንነትህ ኦልሬዲ እዚህ ነው ያለው። እሱ ያስከብዳል። አላረግም ነው የምትለው ማለት ነው። ክጅ እወጣለሁ ከመከላከያ። እሺ ጠይቀኝ። የመጨረሻ ጥያቄ
እናንተም እየሰማችሁ ሀሳባችሁ ኮመንት ላይ ጻፉልን። የመጨረሻ ጥያቄ 1 ሳምንት ያለ ስልክ ወይም 1 ሳምንት ያለ ሻወር? ከባድ ነውም አይደለም። እኔ ላይክ አንድ ነገር ፈልጋለሁ። ምንድነው መሰላችሁ ጋይስ፣ ከስልኬ ሊሆን ያክል ጊዜ ዲስኮኔክት መሆን በጣም ላይክ አሁን ላይ ማለት በቃ እንዴ ልበለ ላይክ ሙሉ ኖቲፊኬሽኖችን ምናምን ኦፍ አድርገን ምናምን ነገር ማዋል ላይክ መልመድ አለብን። ከተቻለ ደግሞ እንደዚህ አይነት ኦፖርቹኒቲ ደግሞ ሲመጣ ዲስኮኔክት ሆነን ያለ ስልክ ወይ መጽሐፍ ማንበብ ሊሆን ይችላል። አትሊስት ከራስ ጋር መነጋገር ራሱ ቀላል አይደለም። ስራም አቁመህ ሁሉ ነገር አቁመህ ከራስ ጋር ላይክ እየመጣሁበት ያለው መንገድ ምናምን ልክ ነው ምናምን ብሎ ያን ነገር ቼክ ማድረግ በጣም ጸዴ ነገር ነው ብዬ እኔም መሞከር ፈልጋለሁ ብዬ ማስበው ነገር ስለሆነ እናንተም እስቲ እንድትሞክሩት ስለማስብ ከሻወሩ ይልቅ አንድ ሳምንት ከስልኬ ብርቅ ብዬ አስባለሁ። አንተም ታስባለህ? በጣም የሚከብድ ጥያቄ ነው። በጣም ይከብዳል። በተለይ አሁን ላይ በጣም ከባድ ነው። አንድ ቀን ቻርጅ ቢዘጋ ምን ያክል እንደምትጨናነቅ ይጨንቃል። ግን ደግሞ መልመድ አለ ሲጠፋ ማለት አትሊስት ከሆነ እድሜ በኋላ እኮ ነው ስልክ የያዝነው አይደለ? ከዛ በፊት አልያዝንም ነበር። ላይፋችን አትሊስት ሰላም ነበር ብዬ አስባለሁ። ያኔ ግን ውጭ ምናምን እንወጣለን፣ እንጫወታለን። አሁን ኤቭሪቲንግ ስልክ ነው በቃ። ላይክ ስራ የምትሰራው በስልክ ነው፣ የሆነ ነገር ትራንስፈር የምታደርገው በስልክ ነው። ኤቭሪቲንግ ስልክ ነው በቃ። ልዝናና ብትል የምትዝናናበት ስልክ ነው። ማይንድም በጣም ኮንትሮል አድርጎታል። የሆነ ስልክን ከኪስ ልታጠፋ ራሱ ትረበሻል። ግን ደግሞ መለመድ አለበት ብዬ ደግሞ በጣም አስባለሁ። እኔ ሻወር ብተው ይሻለኛል። ኧረ ተው ስልክን ከምተው ጀስት በቃ እንትን አለማለት ነው። ጂም ምናምን አለመስራት፣ ብዙ አለመንቀሳቀስ ነው። እንደዚህ ስትይ በጣም መሰራሷት ግን የቀኑ ሰራውና ሳምንት አንድ ቀን እስቲ ራሳችንን ቻሌንጅ እናደርገዋለን። የሆነ ጊዜ ተነጋግረን አንድ ሳምንት ግን ስራ አሁን ሳስበው ብዙ ስራ ራሱ ይቆማል። ግን አትሊስት ግን መሞከሩ ደግሞ የሆነ ነገር አፕም ቢያደርግ ኦልሬዲ የሆነ ሲስተም መኖር አለበት። ገብቶሃል? አሁን ስልክ ቢጠፋ የሆነ ነገር ቢሆን ከሰው ጋር የምትገናኝበት ሌላ ሲስተም ግን መኖር አለበት። እስቲ መሞከር አይከፋም ብለን እናስባለን። ጋይስ እንወዳችኋለን። ኮሜንት ጻፉልን። ሁሉንም ኮሜንቶች እናነባለን። ኮሜንት እያደረጋችሁ ሼር፣ ሰብስክራይብ፣ ኮፒ ሊንክ ምናምን እያደረጋችሁ ለምትወዱት ምናምን እያጋራችሁልን ሰፖርት አድርጉን ጋይስ። እንወዳችኋለን። በቀጣይ ቪዲዮን እስክንገናኝ ባይ ባይ።